የ25-26 ሲዝን ትናንት እንደ አዲስ ተጀምሯል ማለት እንችላለን። ሲቲ አሁን ላይ የሊጉ መሪ ነው። ቀሪዎቹ 5 ጨዋታዎች የሲቲ እነዚህን ይመስላሉ። የመጀመሪያው ፓላስ ነው። ይሄ ቀኑ አልተወሰነም። ኢዚ ጌም ነው ለሲቲ። ይህን ጨዋታ ያሸንፈዋል ተብሎ ይጠበቃል። ቀጣዩ የ35ኛ ሳምንት ጨዋታው ኤቨርተን አዌ ነው። በኤቨርተን ሂል ዲኪንሰን አዲሱ ሜዳ የሚደረግ ጨዋታ ነው። ኤቨርተን ሊፈትነው ይችላል። ሆኖም ግን ሲቲ አሁንም ይህን ጨዋታ አሸንፎ ይወጣል። ብሬንትፎርድ ቀጣዩ የ36ኛ ሳምንት ጨዋታ ነው። ኢታድ ላይ የሚደረግ ጌም ነው። ብሬንትፎርድ ፐርፐዝ አለው። የሚጫወትለት ዓላማ የኤሮፓ ሊግ ተሳትፎን ለማሳካት ነው የሚጫወተው። ሲቲን ሊፈትነው ይችላል። ምናልባትም ሲቲ እዚህ ጨዋታ ላይ ነጥብ ሊጥል ይችላል። አቻ ብለን እናስበው። የቦርንማውዙ ጌም እንደውም እኔ ሽንፈቱን ላልጠብቃለሁ። ቫይታሊቲ ላይ የሚደረግ ጌም ነው እና ፈታኝ ሊሆንበት ይችላል። ለዚህ ጨዋታ ላይ አቻ ሚኒመም አቻ ብለን እንያዘው። አቻ ይወጣል። የቪላውን ጌም ኦብቪየስሊ በደንብ ነው የሚያሸንፈው። ምክንያቱም ቪላ አሁን ፎረስትን የሚያሸንፍ ከሆነ ወደ ዩሮፓ ሊግ ፍጻሜ ይደርሳል። ለዩሮፓ ሊግ ፍጻሜ ተጫዋቾችን ሮቴት አድርጎ ወደዚህ ጨዋታ ስለሚገባ እዚህ ጨዋታ ላይ ሲቲ ያሸንፋል። ስለዚህ ከአምስቱ ጨዋታዎች ቀሪ 3ቱን ሊያሸንፍ ይችላል። 2ቱን ድሮ ያደርጋል። ስንት ነጥብ ላይ ይጨርሳል ማለት ነው? 11 ነጥብ ከ15ቱ ያገኝና በ81 ነጥብ ሲዝኑን ያጠናቅቃል። ያርሰናልን በሌላ ቪዲዮ እመጣለሁ። ይመቻችሁ።